ሰዓት በእውነቱ እግዚአብሔር ፈቅዶ እኛንም እናንተንም እንደዚህ በዚህ መልክ ደግሞ ባለሙያዎች መጥተው መካከላችን ላይ ሆነው የሙያ ገዛ ማለት ነው የሙያ መጋራት እና እኛም መነሳሳት መነቃቃት እንዲኖረን የኛ አእምሯችን ሁልጊዜ አቅም ይጠይቃል። ትናንት ያነበረው አመለከታችን ተመለሳችን ለዛሬ ትንሽ ዝቅ ስለሚል ያንን መመለስ ያንን ማስተካከል ያን ወደ ነበረው ቦታ መመለስ የሚያስችል ስልጠና ነው። ይሄ ደግሞ ስልጠና ሲባል ደግሞ ሌላ ነገር መጣ ነገር የለም። የውስጣችሁን የእናንተ የራሳችሁን የውስጣችሁ መውጫ ነው መንገድ ነው። የውስጣችሁም ያለውን ፍቅር ለአገልግሎት ያለውን ለእውቀት ያለውን ለአሰራር ምቹ ነገር የሚሆነው ነገር ሁሉ እያወጣ የሚያሳይ ነው። ለራሳችሁ እናንተን የኛን አቅም ማጎልበቻ ስልጠና ሲባል አዲስ ነገር አለ መጣው እና እየጎለበትን እንድንሄድ ነው። አቅም እየገዛን መቼም ቅድም ሲነግራችሁ በየምሳሌ ነግራችሁ ነበር። ሰው የሚበላና የሚመገብ ንጥረ ነገር የሚመገብ እና ንጥረ ነገር የማይመገብ ሰዎች ይለያያሉ። ጥሩ ንጥረ ነገር የሚመገብ ሰው አቅም ይኖራል፣ ጉልበት አለ፣ መሸከም ይችላል፣ መውጣት ይችላል፣ መውረድ ይችላል፣ ብዙ መጓዝ ይችላል። ምግብ ጥሩ ተመጣጣነ ምግብ የሚመገብ ሰው መጓዝ ይችላል ማለት ነው። በዚያው ልክ ደግሞ ይህን የማያገኝ ሰው ደግሞ ታውቃላችሁ ወድቀት መንገድ ላይ ስንቅ የሚሆነው ነገር እስካሁን ያከማቸው ነገር በህይወት ውስጥ የለም፣ በህይወት ውስጥ ማለት ነው። እና አቅም ያንሰዋል፣ ሊወድቅ ይችላል መንገድ ላይ ጉዞ ሲጓዝ ማለት ነው። ይደክመዋል፣ ጉልበት ይርዳል እና ከዚያኛው ጋር አብሮ ለመጓዝ አይችልም፣ ፊት ለፊት ለመጓዝ አይችልም። ስለዚህ ኋላና ፊት ይሆናል ጉዟቸው። አንዱ መንገድ ቀርቷል፣ አንዱ ወደፊት ሄዷል ማለት ነው። እና ሁልጊዜ በዚህ አይነት ስልጠና ስናደርግ ስንማማር እኩል የመጓዝን እኩል ግንዛቤ የማግኘትን እኩል ነገሮችን የማየትን እኩል ደግሞ የምንፈልገው ደረጃ የመድረስን እድል ይፈጥርልናል ማለት ነው። ይፈጥራል እንዲህ ያለ አሰራር ማለት ነው። እና አሁን ቅድስት ሥላሴ አሁን ትልቁ በኢትዮጵያ በሀገራችን ማለት ነው በሀገራችን በኢትዮጵያ ካሉት አድባራት አንዱ ነው። ትልቁ አይከን ማለት እንደ አይከን ነው የምናየው። ዓለም እንደዚህ ነው የሚያየው፣ እንደ አይከን ነው የሚያየው። በውስጡ ያሉትም ልክ ቤተክርስቲያን ያሉትን ሰራተኞች ሆኑ አገልጋዮች ሆኑ መምህራን ሆኑ የልዩ ሰራተኞች ሆኑ በዚህ አይነት ነው የሚታዩት ማለት ነው። በውስጡ ልክ እንደ ቅርሱ እንደ ታሪክነቱ እንደ ጥንታዊነቱ